ጠቅላይ ሚንስትሩና መንግስታቸው የዛሬ ዓመት በዚህ ወቅት የነበራቸው ዓለም አቀፋዊ ስም አሁን ካላቸው ጋር ሲነጻጸር የሰማይና የምድር ያክል ነው። የያኔው ጠቅላይ ሚኒስትር ዐቢይ ለውጥ አምጪ፣ ባለግርማ ሞገስ፣ ኢትዮጵያን የሚያሻግሩ፣ የዓለም የሰላም ሎሬት ወዘተ በሚል በዓለም የመገናኛ ብዙሃን የሚሞካሹ ነበሩ። የመንግስትና የጠቅላይ ሚኒስትሩ ደጋፊ የሀገር ውስጥ የመገናኛ ብዙሃንም እነዚህን በመተርጎም ተጠምደው ነበር። አሁን ግን የጠቅላይ ሚኒስትሩ ዝናና የመንግስታቸው ዓለም አቀፋዊ ክብር 360 ዲግሪ የዞረ ይመስላል። ከሰላም ፈጣሪ ወደ ጦር መሪ፣ ከአሸጋጋሪነት ወደ አገራት ተራማሽነት፣ ከፖለቲከኛነት ወደ ሃይማኖት ሰባኪነት ቀይረው እየጻፉባቸው ነው። አምና የአፍሪካ ተጽዕኖ ፈጣሪ፣ የዓለም የሰላም አድባር፣ የኢትዮጵያ የፖለቲካ መሲህ ያሏቸው የመገናኛ ብዙሃን ዓለም አቀፍ ተቋማት ፍሮም ፒስ ሜከር ቱ ዋር ሊደር ፍሮም ትራንዚሽን ቱ ዲስትራክሽን ወዘተ እያሉ እየጻፉም ነው። ለአብነትም የአፍሪካን ሪፖርት ይጠቀሳል። አምና የአፍሪካ 100 ተጽዕኖ ፈጣሪ ሰዎች ዝርዝር ውስጥ በ10ኛ ደረጃ ያስቀምጣቸውን ጠቅላይ ሚኒስትሩን ዘንድሮ አገሪቱን በመፍረስ ዋዜማ ላይ አደረሷት ሲል ጽፎባቸዋል። ይህ መጽሔት አምና ተጽዕኖ ፈጣሪ ያላቸው ጊዜ የመንግስት የመገናኛ ብዙሃን በደስታ ተርጉመው ለኢትዮጵያውያን ተከታታዮቻቸው ሲያቀርቡት ነበር። ልክ በአመቱ የው መጽሔት ዐቢይ አህመድስ ኤም ቱ ፔንቴኮስታላይዝ ኢትዮጵያን ፖለቲክስ፣ የዐቢይ አህመድ የኢትዮጵያን ፖለቲካ ጴንጤቆስጤያዊ የማድረግ ዓላማ ሲል ያስነበበው ረጅም ሀተታ ግን አይተው እንዳላይ ያልፈውታል። ይህ ተነባቢ መጽሔት በፈረንጆቹ አዲስ ዓመት ዋዜማ ያስነበበው ጽሑፍ ኢትዮ ፎረም እንደሚከተለው አዘጋጅቶታል። ይሁን እንጂ ይህ ጽሑፍ የኢትዮ ፎረም አቋም አይደለም። መጽሔቱ በእንግሊዝኛ የጻፈውን አንድም ቃል ሳንቀንስና ሳንጨምር ተርጉመነዋል። እንድትከታተሉን ጋበዝናችሁ። እንደተለመደው የዩቲዩብ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማለት ተጀምሩ ዘንድም አክብሮታዊ ጥያቄያችን ነው። አብረን ቆይ። የዘአፍሪካን ሪፖርት ሀተታውን እንዲህ ብሎ ይጀምራል። ከፈረንጆቹ 2018 ጀምሮ የኢትዮጵያ ጠቅላይ ሚኒስትር የሆኑት ዐቢይ አህመድ ማናቸው የሚለው ጥያቄ በአዲስ አበባ ውስጥ ብዙውን ጊዜ በማይመች ዝምታ ውስጥ የሚስተናገድ ነው። ሆኖም በአሁኑ ወቅት በኢትዮጵያ ያለው ቀውስና በተለይም በፌዴራል መንግስትና በትግራይ ባለስልጣናት መካከል የተነሳው ጦርነት በሀገሪቱ ላይ ቀውስን እንደሚያሳርፍና የአፍሪካ ቀንድንም ሊያተራምስ እንደሚችልም ነው። ይህ ጦርነት ስልጣን በማዕከል ደረጃ በአዲስ አበባ መከማቸት አለበት ወይንስ በ10 ክልላዊ መንግስታት መከፋፈል አለበት በሚለው ትግል መካከል የተወለደ ነው። በሌላ አገላለጽ ኢትዮጵያ በአብዛኛው በጂኦግራፊያዊ ወሰኖች የተተረጎመ የክልሎች የተማከለ ፌዴሬሽን መሆን ወይንስ ብሔረሰቦች ራሳቸውን የሚያስተዳድሩበት ልቅ የሆነ ኮንፌዴሬሽን መሆን አለባት የሚለው ነው። በኢትዮጵያ አምባገነናዊ ፍላጎቶች አደጋ ላይ ናቸው። ግን አሁን የተፈጠረው ቀውስ የዚሁና ያሁኑ ብቻ አይደለም። የኢትዮጵያ ግዛት የተገነባው በ19ኛው መቶ ክፍለ ዘመን ሁለተኛ አጋማሽ ላይ ነው። አገሪቱ በዙሪያዋ ቅኝ ገዢዎች ነበሩ። ከዚህ ውርስ የሚመጡ ችግሮች በጭራሽ ሙሉ በሙሉ አልተፈቱም። እናም ዜጎቹ በመካከል ህጋዊነትን ለማሳካት በሚያስችል በዚህ ግዛት ስሪቶች ላይ ምን አይነት መንግስት መገንባት እንዳለበት አሁንም ግልጽ አይደለም። እነዚህ መላ ኢትዮጵያውያን የሚያወያዩ ጉዳዮች ናቸው። አሁን በሁለቱ ተፎካካሪ ራዕዮች መካከል ያለው ልዩነት ወደ ጦርነት ተሸጋግሯል። ጠቅላይ ሚኒስትር ዐቢይ ማዕከላዊ ወይንም አህዳዊነትን፣ ህወሓት ደግሞ ኮንፌዴራሊስቶችን ወክለው እየተዋጉ ነው። ሆኖም ግን ከሁለቱም አስተሳሰቦች በላይ የጠቅላይ ሚኒስትር ዐቢይ አህመድ የግል ሐሳብ ተጽዕኖ አሳድሯል በማለት ይቀጥላል መጽሔቱ ሀተታውን። መጽሔቱ ለማነጋገር የሞከራቸውና ከጠቅላይ ሚኒስትሩ ጋር ከተገናኙት የውጭ ባለስልጣናት መካከል አንዳቸውም ቢሆኑ ስለ ዐቢይ አህመድ መናገር እንዳልፈለጉ በማተት ይቀጥላል። ከጠቅላይ ሚኒስትሩ ጋር በቅርበት የሰሩ ወይንም ረጃጅም ሰዓታትን ወስደው የተወያዩ የኢትዮጵያ ምሁራን፣ ተመራማሪዎችና ባለሙያዎች አንዳቸውም ቢሆኑ ስለ እርሳቸው ማውራት አይፈልጉም። እነዚህ ሰዎች ጠቅላይ ሚኒስትሩን በክፉ ቢያነሱ ይበቀልናል ብለው ይፈራሉ። ግን ከቀረጻና ለመገናኛ ብዙሃን ፍጆታ በማይውል ሁኔታ ውስጥ ሲሆኑ ሁሉም በአንድ ድምጽ የሚናገሩት አለ። በመጀመሪያ ጠቅላይ ሚኒስትር ዐቢይ የፖለቲካና የታሪክ እውቀታቸውን ይጠይቃሉ። በዋናነት ግን በኢትዮጵያ ውስጥ ያለው የችግር ስረ መሰረት በሀገሪቱ የንጉሠ ነገሥት ታሪክ ዙሪያ ከሚቃረኑ ትረካዎች እየመነጨ ነው። በትክክል ሲገለጽ የጠቅላይ ሚኒስትሩ ንግግሮችና አቋሞች ከጥልቅ እውቀት ይልቅ ጥልቅ ታሪካዊ ሀሳቦች ጋር ያጋድላሉ። ሁለተኛው ደግሞ የእርሳቸው መሰረት የጴንጤቆስጤ እምነት ነው። እሳቸው የሚከተሉት የአካሄድ በኢትዮጵያ 4.5 ሚሊዮን አማኞች ያሉት ንቅናቄ ነው።
መጽሔቱ ለዚህ ጽሑፍ ቃለ መጠይቅ የሰጡ ሁሉም ሰዎች እንደሚሉት የጠቅላይ ሚኒስትሩ ፖለቲካዊ ተግባር የሚመነጩት ከሃይማኖታቸው ነው። ለቃለ መጠይቁ ከተባበሩት ሰዎች ጥቂቶቹ ጠቅላይ ሚኒስትሩ የእሳቸውን ቅቡልነት ለማጎልበት ይህንን እምነት በድፍረት ይጠቀሙበታል ብለው ያምናሉ። እነዚህ ሰዎች ዐቢይ ሆን ብሎ የማደናበሪያ መንገድን እንደ ማሳመኛ መሳሪያ ተከትሎታል ሲሉም ነግረውታል። ጠቅላይ ሚኒስትር ዐቢይ ከ2 እና 3 ዓመት በፊት በገደል አፋፍ የነበረችን ሀገር ከመበታተን አደጋ ታድገዋታል ብለው ያምናሉ። ለዚህም የሞራል አብዮት እንደሚያስፈልግ ይናገራሉ። ለዚህም መደመር የሚባልን ነገር አመጡ። ቀስ በቀስም በአንድ የጋራ ሞራል ወይንም የስነ ምግባር ሴቶች ማለትም በፍቅር፣ በይቅርታ፣ በእርቅና በመሳሰሉት ዙሪያ በመሰባሰብ ሀገሪቱ ከተከፋፈለችበት ትወጣለች ሲሉ መከሩ። ኢትዮጵያ በመጀመሪያና በዋነኝነት በመንፈሳዊ አብዮት ያስተሳስብ ለውጥ ትፈልጋለች አሉ። ይህ የሰላም ስምምነትን ብቻ ሳይሆን ብልጽግናን ያመጣል በማለት ይከራከሩም ጀመር። ስለሆነም ከአራቱ ሀያላን ክልሎች በተውጣጡ ተወካዮች ተመስርቶ ለ27 ዓመታት ያክል ስልጣን ይዞ በቆየው የኢህአዴግ ፍርስራሽ ላይ የተፈጠረውና ብልጽግና ፓርቲ የሚል ስም የተሰጠው ድርጅት በድንገት የተከሰተ ነገር አይደለም እያለ ይቀጥላል መጽሔቱም። የብልጽግና የወንጌል እውቅና በእምነቱ እየጠነከረ በሄደ መጠን እግዚአብሔር ላማኙ በገንዘብ በረከት እንደሚከፍል የሚሰብክ ነው። ሀብት በልዑል እግዚአብሔር ለሚገባቸው የተሰጠ ስጦታ ነው ብሎም ያምናል። ከዚህ አንጻር በሃይማኖቱ ዲሲፕሊንና በጠቅላይ ሚኒስትሩ ተግባራት መካከል የሚቃረን የለም። ጠቅላይ ሚኒስትር ዐቢይ ደጋፊዎቹን ስጦታ በማበርከትና ስልጣን በመስጠት ለመሳብ ይጥራሉ። ይህ ደግሞ ሀብትም ስልጣንም ለሚገባቸው ሰዎች ከእግዚአብሔር ይሰጣል ከሚለው የሙሉ ወንጌል አስተምሮ ጋር የሚቃረን ነገር የለውም። የተቃዋሚው ፓርቲ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር መራራ ጉዲና ይህንን የፖለቲካ ንግድ በማለት ይገልጹታል። ተመራማሪው አሌክስ ድዋል ደግሞ ይህንን ማዕቀፍ ፖለቲካን መሸቀጥ ወይም በፖለቲካዊ ታማኝነት በክፍያ መተባበር ይሉታል። ስለሆነም ለጠቅላይ ሚኒስትሩ ግለሰቦች የፖለቲካ ራዕዩ ዋና መሳሪያ ተደርገው ይቆጠራሉ። እንደ አጠቃላይ በጦርነቱ ላይ የመገናኛ ብዙሃን እውነታዎችም የተለያዩ ናቸው ወይንም ተደብቀዋል። ለአብነት መቀለ በተያዘችበት ወቅት አንድም ሲቪል አልተገደለም ወይንም በሱዳን የሚገኙ አብዛኞቹ ስደተኞች ወጣት ናቸው በማለት ጠቅላይ ሚኒስትሩ የተናገሯቸው ነገሮች የተባበሩት መንግስታት የስደተኞች ድርጅት ውድቅ አድርጓቸዋል። ምክንያቱም ንጹሃን መገደላቸውም ሆነ ከስደተኞች አብዛኞቹ ሴቶችና ህፃናት መሆናቸው ተረጋግጧልና። በመጨረሻም የዐቢይ አህመድ ፖለቲካ መሰረት መዋቅራዊነት የሌለው ታሪካዊ ምሳሌዎችን የማያገናዝብ እንዲሁም ተቋማዊ በሆኑ መረጃዎች ላይ እየቆመ አይደለም ይላል መጽሔቱም። እውነቱ እኛ ጋር ስለሆነ ማንም አያቆመንም፣ እውነትን አጥብቀን ስለያዝን የኢትዮጵያ አምላክ ይረዳናል ወዘተ በሚለው ሙሉ ወንጌላዊ ንግግራቸው ላይ እንጂ ለዚህ ጽሑፍ ቃለ መጠይቅ ከተደረገላቸው ሰዎች መካከልም አንዳንዶቹ እንደተናገሩት ጠቅላይ ሚኒስትሩ ራሳቸው የኢትዮጵያን በመታደግ ብቸኛ ሰው አድርገው በእግዚአብሔር የተመረጡም አድርገው ያስባሉ። እናም በዚህ መለኮታዊ መንገድ የሚመራ ከሆነ አሸንፋለሁ ባይ ናቸው። እንዲህ ያለ ነገር የነበረው በቀዳማዊ ኃይለ ሥላሴ ዘመን ነው። በ1966 የይሁዳ ነገድ ድል አድራጊ አንበሳና የእግዚአብሔር ተመራጭ እንደሆኑ የሚናገሩት አጼ ኃይለ ሥላሴ በሶቪየት ተኮር ወታደራዊ መንግስትም መገልበጣቸውን ያወሳል ይህ መጽሔት። ይህ 44 ዓመታትን የዘለቀ ስርዓት የኢትዮጵያን ሕዝብ ሃይማኖታዊነትን የተከተለ ነበር። ዐቢይ ይህንን የተከተሉት የእርሳቸው ተወዳጅነትን ለማረጋገጥ ነው። ኢትዮጵያን የፈጣሪ ሀገር በማለት ይገልጿታል። ኢትዮጵያውያንም በአብዛኛው በሆነ ዘመን ኢትዮጵያን የሚያድን ነብይ ይመጣል ብለው ያምናሉ። ለዚህ ዐቢይ ራሳቸው መሲህ የሚል ማዕረግ አስገኝተዋል። አንድ የእሳቸው ደጋፊ ሲናገር የህዝባችን ነፍስ እንደገና እንድትነሳና እንድትደምቅ የሚፈልግ መሪ ሲል ይገልጻቸዋል። ከ44 ዓመታት በላይ የተቀበረች የተጎዳችና የጨለመች ሀገር ለማዳን የመጣ ሲልም ያክልበታል። እንዲህ ያለው የጠቅላይ ሚኒስትሩ አገዛዝና ስልት ግን በንጉሳዊ ስርዓቱ ለተጨቆኑ ህዝቦች እነሱን ወደ ቀድሞ የአገዛዝ ተቋም ማለትም ወደ አቢሲኒያዊ የተዋህዶ አስተዳደር የመመለስ ሙከራ ተደርጎ ይወሰዳል። ይህንንም በጽኑ እየተቃወሙት ነው። ስለሆነም በህወሓትና በዐቢይ መካከል የተፈጠረው ግጭት የኢትዮጵያ ሁለት ተቃራኒ ርዕዮቶችና ዓላማዎች መገለጫ ብቻ አይደለም። በተጨማሪም የማይታረቁ ሁለት አቀራረቦች፣ የዓለማዊ ሌላኛው ደግሞ ሃይማኖታዊ ነጸብራቅ ነው። በቅርቡ ከውጭ ሀገራት የመንግስት ኃላፊዎች ጋር ውይይት ያደረጉት ጠቅላይ ሚኒስትሩ ህዝብ ያልተረዳኝም ሲሉ መናገራቸውም ተሰምቷል። በትግራይ ጦርነት ድል ተቀናድጃለሁ ካሉ በኋላ
በአማራው ዘንድ የተወዳጅነታቸው ሁኔታ እየጨመረ ቢሄድም በአገር ደረጃ የሱ ኮከብ እየቀነሰ ያለ ይመስላል። በትግራይ የህግ ማስከበር ዘመቻ ተብሎ በተጠራው ጦርነት የአማራ ልዩ ኃይልና ሚሊሻ የግዛት ጥያቄ በማቅረብ ቀዳሚ ሆኗል። እነዚህ ክስተቶች ለሁለተኛ ጊዜ ውዝግብን አጭረዋል። እነዚህ አካሄዶች በረጅም ጊዜ ውስጥም የበለጡ አደገኛዎች ይመስላሉ። በኦሮሚያ ውስጥ የታጠቀ ህዝባዊ ተቃውሞ እየተካሄደ መሆኑ ሶስተኛው የጠቅላይ ሚኒስትሩ እንቅፋት ነው። ኢኮኖሚው በተለይም የውጭ ኢንቨስትመንት ተስፋ በተደረገበት መሻሻል ከማሳየት ይልቅ እያሽቆለቆለ ነው። የጠቅላይ ሚኒስትሩ መንግስት በግልም ሆነ በመንግስት ስራ ላይ እየተሰማሩ የትግራይ ተወላጆችን እያስወገደ ነው። ይህ ራሱን ችሎ የሚቆይ ውደትና ችግር የማስነሳት አቅምም አለው። ምክንያቱም የእሳቸው የመደለያ ርዕዮተ ዓለም የሆነው መደመር ወደ ታች አልወረደምና አብይን በመቃወም ስልጣኑን የተገዳደሩትን ኃይሎች በከባድ የቁጥጥር ስልትና በአደገኛ የመከፋፈያ ዘዴዎች ተዳክሟል። ዋና ዋናዎች የተቃዋሚ ኃይሎች እስር ቤት ውስጥ ናቸው። ጋዜጠኞችና አንዳንድ ምሁራን እንኳን ይፈራሉ። አንዳንድ ጊዜም ይታሰራሉ። በአፍሪካ ቀንድ ባሉ መሪዎችም ጭምር በሁሉም ወገን በሀገር ውስጥም ሆነ በውጭ ለሚገኙ ተንታኞች የኢትዮጵያ ዕጣ ፈንታ ከቀድሞ ዩጎዝላቪያም የባሰና እጅግ አስከፊ የዘር ዝቂት ሊያስከትል እንዳይሆን የሚያሰጋ ነው በማለት ነው መጽሔቱ የሚጽፈው። እነዚህ ታዛቢዎች እንዲህ አይነቱን የከፋ ውጤት ለማስቀረት ብቸኛው መንገድ ሁሉን አቀፍ ብሔራዊ ውይይት ማድረግ ነው በማለት ጠቅላይ ሚኒስትሩን ያለመታከት ይወተውታሉ። አብይ ግን እምቢ ብለዋል። ምክንያቱም በቀላሉ ከስልጣን ጥማት የተነሳና መሲሁ ይመጣል በሚል በኢትዮጵያ ፖለቲካ ውስጥ ሲነገር ለኖረው ብሂል መሲሁ እኔ ነኝ ብለው ከልብ ስላመኑ ነው በማለት ነው መጽሔቱ ሀተታውን የሚደመድመው። የተወደዳችሁ የኢትዮ ፎረም ቤተሰቦች ይህንን ጽሁፍ የአፍሪካን ሪፖርት ከተሰኘው መጽሔት ያገኘነው መሆኑን የኢትዮ ፎረም አቋም አለመሆኑንም በድጋሚ ለመግለጽ እንወዳለን። መልካም ቆይታም